የገና በዓልና በመላው ዓለም የሚገኙ ለየት ያሉ የአከባበር ባህሎች ኢትዮጵያም፣ ሩሲያም፣ ግብፅ፣ ኤርትራና ግሪክን የመሳሰሉ ሀገራት በዓሉን በታኅሳስ 28 ወይም 29 በጋራ ያከብራሉ። በክርስትና እምነት ተከታዮች ዘንድ የኢየሱስ ክርስቶስ ልደትን በማስመልከት የሚከበረው የገና በዓል በመላው ዓለም በድምቀት ከሚከበሩ ሃይማኖታዊ ክብረ በዓሎች መካከል አንዱ ነው። በዓሉ እንደ አካባቢው እና እንደየባህሉ የተለያዩ መገለጫዎች አሉት። ከሃይማኖታዊ ክዋኔዎች ጎን ለጎን በዓሉ የሚቀኝባቸው ትውፊታዊ መገለጫዎች የተለየ መልክ እንዲኖረው ያደርጋል። በገና ዛፍ መኖሪያ ቤቶችንና መንገዶችን ማሸብረቅ፣ ስጦታና የመልካም ምኞት መግለጫ ካርዶችን መለዋወጥ በርካታ የክርስትና እምነት ተከታዮች የገና አከባበር ከሚመሳሰሉባቸው መገለጫዎች መካከል ተጠቃሽ ናቸው። በአሜሪካ ብቻ 3 ቢሊዮን የገና መልካም ምኞቶች መግለጫ ካርዶች በየዓመቱ ይላካሉ። በተመሳሳይ በዓመት 30 ሚሊዮን የገና ዛፎች ለሽያጭ የሚቀርቡ ሲሆን 45 ሚሊዮን የገና ዛፍ ችግኞች ደግሞ ይተከላሉ። የጎርጎሮሳውያኑ ዘመን ቀመር የሚከተሉ ሀገራት በዛሬው ዕለት ገናን የሚያከብሩ ሲሆን ኢትዮጵያ፣ ሩሲያ፣ ግብፅ፣ ኤርትራና ግሪክን ጨምሮ 14 ሀገራት በዓሉን በታኅሳስ 28 ወይም 29 በጋራ ያከብራሉ። ለየት ያለ የገና በዓል አከባበር ያላቸው የዓለም ሀገራት ፖላንድ ለየት ያለ ባህላዊ የገና በዓል አከባበር ካላቸው ሀገራት መካከል ፖላንድ አንዷ ናት። ሀገሪቱ በዓሉን ከቁሳዊና ከስጦታ መለዋወጥ ትኩረት ለማውጣት በተለያዩ ጊዜ ጥረቶች አድርጋለች። በዚህም ቤተሰቦች ስጦታ የሚለዋወጡበት በበዓሉ ዋዜማ ሲሆን በዋዜማውም እኩለ ሌሊት ላይ ወደ አብያተ ክርስቲያናት በማቅናት ሃይማኖታዊ ስነ ስርዓቶችን ይታደማሉ። ባህሉም ቀን 12ቱን የኢየሱስ ክርስቶስ ሐዋርያት በማሰብ 12 አይነት ምግብ በማዘጋጀት ቤተሰቦች በአንድ ማዕድ ላይ ተሰባስበው ያሳልፉታል። ፊሊፒንስ እስያዊቷ ሀገር ገናን በተለይ ሽብርቅና ማስዋብ ከሚያከብሩ ሀገራት ዘንድ ትመደባለች። ሳን ፈርናንዶ የተባለው ከተማ የገና መዲና በመባል ይታወቃል። በዚህ ከተማ ከሌሎች የፊሊፒንስ ከተሞች በተለየ የገና ገበያዎች እና ፌስቲቫሎች የሚደምቁበት ሲሆን ከሀገሪቱ የተለያዩ ክፍሎች በዚህ ከተማ በዓሉን ለመታደም ፊሊፒንሳውያን ይጎርፋሉ። ከተማዋ ከምትታወቅባቸው መለያዎች መካከል ሰብአ ሰገል የኢየሱስን መወለድ ለማብሰር ተከትለውት የመጡትን የቤተልሔም ኮከብ አምሳያ በከተማዋ ማዕከላዊ ስፍራ ላይ በመስቀል የምታሳየው ዓመታዊ የብርሃን ትርኢት አንዱ ነው። ሜክሲኮ ከፈረንጆቹ ታኅሳስ መጀመሪያ አንስቶ በተለያዩ የአደባባይ ትዕይንቶችና ትርኢቶች መካከል የምትጀምረው ሜክሲኮ ዋናው በዓል እስከሚከበር ድረስ የሚቀጥሉ ዓመታዊ ሁነቶችን ታዘጋጃለች። በቤት ውስጥና በአደባባይ በየዓመቱ የሚካሄዱ ፌስቲቫሎች በርካታ ተመልካቾችንና ጎብኚዎችን መሳብ የቻሉ ናቸው። ከነዚህ ትርኢቶች መካከል የኢየሱስ መወለድ የሰሙት እረኞች ሁኔታ እንዲሁም ጌታን የጸነሰች ማርያም ከናዝሬት ወደ ቤተልሔም ያደረገችውን ስደት የሚያሳዩ ትርኢቶችን ያቀርባሉ። በበዓሉ ዋዜማም ዋና ዋና መንገዶች በገና ማሸብረቂያዎችና አበቦች ይዋባሉ። ጓቲማላ በጓቲማላ አዲስ ዓመትና የኢየሱስ ክርስቶስ መወለድ ከመከበሩ በፊት የመጥፎ መንፈስን ማስወገጃ
ወሳኝ እንደሆነ ያምናሉ። በዚህም ሰይጣንና መጥፎ መንፈስ ይኖርበታል ብለው የሚያስቡበት የቤታቸውን ማዕዘናት የተቀጣጠለ ልዩ እንጨት በመያዝ ዙሪያውን ይሽከረከራሉ። ቀጥሎም የገና ጽዳትም ሆነ የምግብ ዝግጅት የሚደረገው ይህ ባህላዊ ክዋኔ ከተፈጸመ በኋላ ነው። ከዚህ በኋላም በተለምዶ ልጆች ቤተሰቦቻቸውን አሰባስበው ከወላጆቻቸው ጋር የማሳለፍ ልምድ አላቸው። በገጠሩ አካባቢ የሚገኙና በዝቅተኛ የኑሮ ደረጃ የሚኖሩ ሰዎች ዓመቱን ሙሉ ለገና በዓል የሚያስፈልጉ ምግብና መጠጦች እንዲሁም ሌሎች ማስጌጫዎችን ለመግዛት ሲቆጥቡ ይከርማሉ። ዋናው የበዓሉ ምግብ ለመብል የሚቀርበው በበዓሉ ዋዜማ ምሽት ሲሆን በዚህ ወቅት ጣፋጮች የዶሮና የሌሎች እንስሳት ተዋጽኦ ምግቦች ለመብልነት ይቀርባሉ።